ድነትን የምናገኘው ወይም ጽድቅን የምናገኘው እንዴት ነው? በእምነት ብቻ ወይስ አስቀድሞ በእምነት ከዚያም በስራ ወይስ በስራ ብቻ? ይህንን ሐሳብ ዛሬ አብረን እንመለከታለን። እግዚአብሔር እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ሰሞኑን ኢንስታግራም ላይ አንድ ፖል ክሬት አድርጌ ነበረ። እሱም አሁን የጠየቅነውን ጥያቄ ድነትን የምናገኘው ወይም ጽድቅን የምንቀበለው የምናገኘው እንዴት ነው? አስቀድመን በማመን ከዚያም በስራ አሊያስ በማመን ብቻ ወይስ በእምነትና በስራ አንድ ላይ አሊያስ በስራ ብቻ የሚሉ ምርጫዎች ነበሩ። ጥያቄያችንን ከመመለሳችን በፊት ግን አንድ ግልጽ ልናደርገው የሚገባ አንድ ነገር አለ። እሱም ምንድነው? ድህነትና ጽድቅን ልንለያያቸው ይገባል። ሁላችንም ድህነትና ጽድቅን ወይም ደግሞ ጀስቲፊኬሽን እና ሳሊቬሽንን እያቀያየርን እንጠቀማቸዋለን። ሳሊቬሽን ስንል ጀስቲፊኬሽን እያለን እንደሆነ ወይም ጀስቲፊኬሽን ስንል ሳሊቬሽንን እያወራን እንደሆነ፣ ነገር ግን ይሄን ለመረዳት ሳሊቬሽንና ጀስቲፊኬሽን ወይም ደግሞ ድህነትና ጽድቅን ልንለያያቸው ይገባል። ጽድቅ ወይም ጀስቲፊኬሽን የምንለው ነገር ዋን ታይም ታስክ ነው which is instantly የሚደረግ ነገር ነው። ፕሮሰስ አይደለም። ጽድቅ እየጸደቅን ነው አንልም። አሁን ወደ መጽደቅ እየሄድን ነው አንልም። ጽድቅ በክርስቶስ ኢየሱስ ያገኘነው ኢንስተንትሊ የሚፈጠር ወይም ደግሞ ኢሚዲየትሊ የሆነ ሰው ሲያምን የሚቀበለው ነገር ነው። ጽድቅ it's not a process። ጽድቅ ያመንለት ኢሚዲየትሊ ከእግዚአብሔር የምንቀበለው፣ እኛ ምንም ነገር ኮንትሪቢዩት ሳናደርግ ከእግዚአብሔር የምንቀበለውን ነገር ነው ጽድቅ የምንለው። ሳሊቬሽን ወይም ድህነትን ስናወራ ግን ሳሊቬሽን ፕሮሰስ ነው። it's not one time task። ድነናል ካልን በኋላ እየዳንን ነው ወይም ደግሞ እንድናለን እንላለን። ስለዚህ ሳልቬሽን እና ጀስቲፊኬሽንን ስናወራ የመጀመሪያው ዋን ታይም ታስክ ወይም ኢንስተንትሊ የሚፈጠር ነገር ነው። ድነት ደግሞ ፕሮሰስ ነው። ድነናል ብለን እናወራለን፣ አት ዘ ሴም ታይም እየዳንን ነው እንላለን። ቀጥለን ደግሞ እንድናለን ብለን እናነሳለን። ይህ ሐሳብ ሲነሳ በጣም ብዙ ጊዜ ዳርና ዳር የቆሙ ጥራዝ ላይ ያሉ ሁለት ሐሳቦችን ሁልጊዜ እንመለከታለን። አንደኛው በእምነት ብቻ የምንል ሰዎች ስለ ስራ ሲወራ እስኪያንገሸግሸን ድረስ መጽሐፍ ቅዱስ ከፍተን ስለ ያዕቆብ መልእክት ማውራት የማይመቸን፣ ስለ ስራ ሲነሳብን የእግዚአብሔርን ጸጋ እንደማቃለል አድርገን የምንቆጥረው፣ አይ እኛ የጸጋ ሰዎች ነን ሌጋሊስት ብሎ እስከ መጥራት፣ ልክ ስለ ስራ፣ ስለ መልካም ስራ፣ ስለ በጎ ስራ ስናወራ ይሄ ሌጋሊስት መሆን ነው፣ ይሄ ጸጋን መጣል ነው አይነት ሐሳቦች ይነሳሉ። ስለዚህ የሥራ ሐሳብ ቶታሊ ሳይነሳ በጸጋ ብቻ ስለመዳን፣ በጸጋ ብቻ የዘላለም ሕይወትን ስለማግኘት እዛ ጥግ ላይ ሆኖ ያ መጨረሻው ከዛ በኋላ ምንም ፕሮሰስ የሌለው አይነት ነገር አድርገን እናወራለን። በዛኛው ጽንፍ ያለ ደግሞ ድህነት የሚባለው ነገር ዝም ብለን በቀላሉ የምናገኘው ስላመንን ብቻ የምንጸድቅበት፣ ክርስቶስ የሰራልን ስራ ስላመንን ብቻ ጸድቀናል ድነናል የሚባል ነገር ጋራንቲ የማይሆንበት፣ ማንም ሰው ስለመዳኑ በድፍረት ሊያወራ የማይችልበት፣ ማንም ሰው ስለመጽደቁ ደፍሮ ሊናገር የማይችልበት አይነት ድነናል ጸድቀናል ማለት መታበይ ነው፣ ድፍረት ነው። ትክክለኛ ጽድቅ አይታወቅም። ገና እግዚአብሔር ጋር ስንደርስ እግዚአብሔር ፊት ስንቀርብ የሚታወቅ ነገር እንጂ ድነናል ጸድቀናል ማለት ትቢት ነው እስክንል ድረስ መዳናችን ላይ ያለንን እምነትና እርግጠኝነት የሚያስጥል ጫፍ ላይ ያለ ነገር እናያለን። መጽሐፍ ቅዱስ ግን እንደዛ ያስተምራል። እንደሆነ ግሩፕ ሐሳብ ወይም ደግሞ ብዙዎች እንደሚቀበሉትና እንደሚስማሙበት ሐሳብ ሳይሆን መጽሐፍ ቅዱስ ላይ ያለው የተገለጠው የምንፈልገውን መርጠን እምነትን ማውራት የሚፈልግ ሰው ሮሜን እየገለጠ ገላትያን እየገለጠ እያወራ፣ አይ ስለ ሥራ ማውራት የሚፈልግ ሰው ደግሞ ያዕቆብን እየገለጠ ዮሐንስን እየገለጠ ሲያወራ እንደሱ ሳይሆን መጽሐፍ ቅዱስ ላይ ያለውን ሁሉ አጠቃላይ ሐሳቡ የመዳን ወይም ደግሞ የጽድቅ መንገድ ምን እንደሚመስል መረዳቱ ለሁላችንም ይጠቅመናል። እውነት ነው። መጽሐፍ ቅዱስ በእምነት ብቻ የዘላለም ሕይወት ማግኘታችንን፣ በእግዚአብሔር ጸጋ ብቻ መጽደቃችንን በግልጽ ይናገራል። በሚያሻማ መልኩ ሳይሆን መጽሐፍ ቅዱስ ላይ በግልጽ ነው እነዚህ ነገሮች የተቀመጡ። ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ እንጂ ከሥራ አይደለም እንደሚል፣ ጸጋው በእምነት ብቻ እንዳዳነን፣ ከዘላለም ሞት ከዘላለም ፍርድ እንዳዳነን፣ የዘላለም ሕይወት እንደሰጠን በጣም በግልጽ ተቀምጧል። ነገር ግን ይህ የምናወራለት ጸጋ ወይም ደግሞ ይህ የምንናገርለት እምነት ፍሬ የሚያፈራ እምነት ነው። ያ ማለትም ፍሬ የማያፈራ እምነት ይዘን ድኛለው ጸድቄያለሁ የምንል ከሆነ ያዕቆብ እንደሚነግረን እምነቱ ሊያድነው ይችላል ብሎ ጥያቄ እንደሚጠይቀው ኦፍኮርስ ኩዌስችን ውስጥ የሚገባ እምነት ነው ያለን which is so called እምነት ማለት ነው። እምነት ትክክለኛ እምነት፣ የሚያድነው እምነት፣ የዘላለም ሕይወት ሰጥቶናል፣ ጸድቀናል፣ ድነናል ብለን የምንናገርበት እምነትና ጸጋ ግን ስራን ይዞ የሚመጣ ነገር ነው። እንደዛ ነው አይደል? ቲቶ ላይ የሚለው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ
ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ዓለምን ሁሉ የሚያድን ወይም ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ያው ጸጋ ነው ዓለማዊ ምኞትን የሚያስክድ እግዚአብሔርን እንድንመስል የሚያደርገን በጽድቅ እንድንኖር መልካም እንድናደርግ የሚያደርገን ጸጋ ያ ነው። አድኖኛል ወይም ደግሞ ጽድቅን ሰጥቶኛል ብለን የምናወራለት ጸጋ ኃጢአትና ዓለማዊ ምኞትን ሊያስክደን ካልቻለ መልካምን ስራ እንድናደርግ ሊያስችለን ካልቻለ ምናልባት ድነንበታል ያልነውን ጸጋ ልንጠራጠረው ይገባል። ስለዚህ ያዕቆብ እሱን ነው የሚጠይቀው። እምነት አያድንም እያለን ሳይሆን ያ እምነት ሊያድነው ይችላል። አንድ ሰው እምነት አለኝ ቢል ግን ስራ ግን ባይኖረው ይላል። አንድ ሰው እምነት አለኝ ካለ በስራ ሊያሳየው ይገባል። ያዕቆብ መልእክት ሆል አርጊመንት እሱ ነው አይደለ? እምነት አለኝ የምትል ከሆነ በስራ አሳይ። ፍቅር አለኝ የምትል ከሆነ ፍቅርህን በስራ ግለጠው። ጥበብ አለኝ የምትል ከሆነ ጥበብህን በመልካም ስራ አሳይ። which is አለኝ የምትለው ነገር የሚታይ አይደለም እያለ ነው። አንድ ሰው አምኛለሁ ቢል ማመኑን በምንም ልታውቁ አትችሉም። አንድ ሰው ወድሃለሁ ወይም ወድሻለሁ ሁላ ቢል መውደዱን ስለተናገረ ብቻ ወይም ደግሞ ወድጄሃለሁ ወድጄሻለሁ ስላለን ማረጋገጫ ሊኖረን አይችልም። ነገር ግን የአንድ ሰው እምነትም ፍቅርም ጥበብም ሊታይ ሊገለጥ የሚችል ነው። ልናሳየው የማንችለው እምነት፣ ፍቅር፣ ጥበብ የለም ማለት ነው። ወይም ደግሞ ትክክለኛ እምነት፣ ትክክለኛ ፍቅር ወይም ትክክለኛ ጥበብ አይደለም ማለት ነው። አዎ በጸጋ ድነናል። አዎ በእምነት ድነናል። ነገር ግን ስራ የሌለው እምነት ሊያድነን አይችልም። ይሄ ሐሳብ ሲነሳ ታዲያ በጣም ብዙዎች የሚያነሱት ኮንክሉዥን ምንድን ነው? ኦኬ መልካም ስራ ያስፈልጋል ካላችሁን ድነታችን ዲፔንድ የሚያደርገው የኛ ማንነት ወይም የኛ ስራ ላይ ነው ማለት ነው የሚል ኮንክሉዥን ውስጥ እንገባለን። ያ ስራ ያስፈልጋል ካላችሁን ኦኬ ስለዚህ ሳሊቬሽን ወይም ጽድቅ የሚባለው ነገር እኔ ላይ ዲፔንድ ያደረገ ነገር ነው እንጂ እምነቴ ላይ ወይም ጸጋ ላይ አይደለም የሚል ኮንክሉዥን ውስጥ እንገባለን። ያ ብቻ አይደለም። እንደዚህ ካለን ደግሞ በድነታችን እርግጠኛ መሆን አንችልም። ድነናል ያልን ሰዎች ላንድን እንችላለን ወይም የዳንበትን መዳን ልናጣው እንችላለን የሚል ጥያቄ ይነሳል። ነገር ግን ይህ አርጊመንት በጣም ደካማ ነው የሚሆነው አይደለ? ፊልጵስዩስ ላይ እንደዛ አይደለም የሚለው። ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካም ስራ የጀመረው እስከ ክርስቶስ ምጽአት ድረስ እንደሚፈጽመው የሚለው። መልካም ስራ የጀመረው በእኛ ህይወት ወይም መልካምን ስራ የሚያደርገው ራሱ እግዚአብሔር ነው። ስለዚህ እሱን የሚፈጽመው እግዚአብሔር ነው። ስለዚህ ጋራንቲን እያሳጣን ወይም ደግሞ ኦኬ እኛ ላይ ዲፔንድ ያደረገ ነው ልንል አንችልም። ለዛ እኮ ነው ሮሜ 8:30 ላይም አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተብሎ የተጻፈው። ስለዚህ መጥራቱም ማጽደቁም ማክበሩም እግዚአብሔር ላይ ዲፔንድ ያደረገ ነው። ስለዚህ ጋራንትድ ነው። አት ዘ ሴም ታይም የኛን ኮንትሪቢዩሽን የሚፈልግ አይደለም። እግዚአብሔር ጠርቶን አጽድቆን አክብሮን ያለው ይሄ ሁሉ ዲፔንድ የሚያደርገው እግዚአብሔር ላይ እንጂ እኛ ላይ አይደለም። ስለዚህ መልካም ስራ ያስፈልጋል ስንል ኦኬ ስቲል እርግጠኛ አይደለንም ማለት ነው። በእኛ ስራ ወይም ደግሞ በእኛ ድርጊት ላይ ዲፔንድ ያደረገ ነው ማለት ነው እንድንል አያስችለንም። ስለዚህ ወደ እነዛ 4 ፖሎች እንመለስ አይደለ? ሊስት ከነበሩት አንደኛው በስራ እንጸድቃለን ብለን የመረጥን ሰዎች ይሄ ትክክል መጽሐፍ ቅዱሳዊ አይደለም። ጸጋው በእምነት አድኗቸዋል፣ ይህ የእግዚአብሔር ስጦታ እንጂ ከእናንተ ወይም ከስራ አይደለም ስለሚል በምንም ተአምር ሰው በስራው ሊጸድቅ አይችልም። መጽሐፍ ቅዱስ እንደዚህ አይነት ጭራሽ አስተምሮ የለውም። whether you are orthodox or catholic or protestant ይሄ መጽሐፍ ቅዱሳዊ ሐሳብ አይደለም። ሰው በስራ ሊጸድቅ አይችልም። ይሄ መጽሐፍ ቅዱስ ላይ የትኛውም ቤተ እምነት የትኛውም ክርስቲያናዊ ቤተ እምነት የሚያስተምረው ትምህርት ነው። ቀጣዩ ደግሞ በእምነትና በስራ የሚለውም ሐሳብ መጽሐፍ ቅዱሳዊ አይደለም። ማለት አንድ ሰው እምነትና ስራን ደምሮ አይደለም የዘላለም ሕይወት የሚያገኘው። የክርስቶስን ስራ አላቃልልም ብሎ ገላትያ ላይ ጳውሎስ የሚያነሳው ሐሳብ ያ ማለት ነው። ክርስቶስ የሰራው ስራ ላይ የሆነ ነገር መጨመር አለብኝ ብሎ ማሰብ እሱም መጽሐፍ ቅዱሳዊ ሐሳብ አይደለም። ከዛ ፋይናሊ የምንቀረው 2 ሐሳቦች ይኖራሉ። ያ ምንድነው? አስቀድመን በእምነት የእግዚአብሔርን ጽድቅ እንቀበልና የዘላለም ሕይወት እናገኝና በስራችን ያንን የዘላለም ሕይወት እንፈጽመዋለን። ስራ መስራት ካልቻልን ግን we will fail ያንን የዘላለም ሕይወት ማግኘት ወይም ጽድቅ ማግኘት የሚባለውን ነገር ልናጣው እንችላለን የሚል ሐሳብ ሲሆን፣ ሁለተኛው ደግሞ አይ በእምነት ብቻ በማመናችን ብቻ ወይም በጸጋው ብቻ ድነትን ወይም ደግሞ ጽድቅን እናገኛለን የሚል ሐሳብ ነው። ምንም ጥያቄ የሌለው በጣም እርግጠኛ የምንሆንበት ነገር የዳነውም ሆነ የምንድነው በእግዚአብሔር ጸጋ ነው። ድነናል ስንል ጸድቀናል ስንል በእግዚአብሔር ጸጋና በእምነት ብቻ ነው። ቅድም የጠቀስነው ቃል በጣም በቂ ነው አይደል? ጸጋው በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ ነው። ድነት ከእግዚአብሔር የተቀበልነው ስጦታ እንጂ እኛ ሰርተን የምናመጣው እኛ ለፍተን በሰራነው ልክ የምንቀበለው ጽድቅ የሚጨምር የሚቀንስ ጽድቅ የለም።
ወይም ደግሞ ድህነት የለም። በእግዚአብሔር ጸጋ እንዲሁ በጸጋው ይጸድቃሉ አይደለም። እንዲሁ ማለት የእኛን ኮንትሪቢሽን ሳያስፈልግ የእኛ ምንም አይነት አስተዋጽኦ ሳያስፈልግ እንዲሁ በጸጋው እንጸድቃለን ማለት ነው። ነገር ግን በዚህ ያበቃም። ፊልጵስዩስ ምዕራፍ 2 ቁጥር 12-13 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል አይደለ? ይህንን ቃል በጣም ብዙ ጊዜ የሚጠቀሙት ኦርቶዶክሲያን ብቻ ይመስሉናል አይደለ? ወይም ደግሞ ጸጋው በእምነት አድኗቸዋል፣ ይህ የእግዚአብሔር ስጦታ እንጂ ከስራ አይደለም የሚለውን ቃል ይሄ የፕሮቴስታንቶች ቃል እንደሆነ እናስባለን አይደለ? ነገር ግን ሁለቱም መጽሐፍ ቅዱስ ላይ ነው ያለው። ጸጋው በእምነት እንዳዳንን ካወራን በኋላ በፍርሃትና በመንቀጥቀጥ የራሳችንን መዳን መፈጸም እንዳለብን ይናገራል። ኦኬ፣ እስካሁን እያወራሁ የነበረው በእምነት ብቻ ስለመዳን በጸጋ ብቻ ስለመዳን አውርተን እንዴት ነው የራሳችንን መዳን በፍርሃት ሊያውም በመንቀጥቀጥ ልንፈጽም ይገባል የምንለው? ይህ የእኛን ኮንትሪቢሽን እንደሚፈልግ እኛ መስራት ያለብን ነገር እንዳለ እያሳየን አይደለም ብለን ልንጠይቅ እንችላለን። ነገር ግን ብዙ ርቀን መሄድ አያስፈልገንም። እዛው ፊልጵስዩስ ምዕራፍ 2 ከቁጥር 12 ዝቅ ብሎ ቁጥር 13 ላይ ምን ይላል? እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና ይላል። ያ ማለት ምን ማለት ነው? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ካለ በኋላ ምክንያቱን እንዴት ነው መፈጸም ያለብን? ለምንድን ነው የምንፈጽመው ስንል ምክንያቱም ያንን መልካም ስራ ፍላጎቱንም ድርጊቱንም በእናንተ ውስጥ የሚያደርገው ማን ነው? እግዚአብሔር ነው። ስለዚህ ከቅድሙ ሐሳብ ጋር እንጣረስማል። በእግዚአብሔር ጸጋ እንጸድቃለን ስንል አሁንም መልካሙን ስራ በእኛ ውስጥ የሚሰራው እስከ ክርስቶስ ፍጻሜ ብለን ቅድም ያነሳነው ሐሳብ ያንን መልካም ስራ የሚያደርገው ራሱ ያው ጸጋ ነው። ኦፍኮርስ መዳናችንን መፈጸም አለብን። ያንንም ግን በእኛ ውስጥ የሚሰራው ማን ነው? ራሱ እግዚአብሔር ነው። መፈለግንም ማድረግንም በእኛ ውስጥ የሚከተው። ስለዚህ ያዳነንም የሚያድነንም የእግዚአብሔር ጸጋ ነው ማለት ነው። ሳልቬሽን ፕሮሰስ ነው ስንል ይሄ ፕሮሰስ መዳናችንን እንፈጽማለን ብለን የምናወራው ፕሮሰስ እሱም ፉልፊል የሚደረገው በእኛ ድካም ወይም በእኛ ጥረት ሳይሆን በእግዚአብሔር ጸጋ ነው። በእኛ ውስጥ አድሯል ብለን የምናምነው ያ ጸጋ ወይም አምነንበታል ብለን የምንናገርበት ያ እምነት እስከ መጨረሻ ይዘነው እንድንቀጥለው ይረዳናል ማለት። ይህን ሐሳብ ልናገርና ሐሳቤን ለመጠቅለል ልሞክር። እዛው ፊልጵስዩስ ምዕራፍ 3 ላይ ጳውሎስ እንደዚህ ይላል፣ ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነትም በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስ እናፍቃለሁ። ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔ የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ጳውሎስ ይህንን እንዳገኘሁት ወይም ደግሞ ፍጹም ሆኛለሁ እያልኩኝ አይደለም ይላል። ታዲያ ምንድን ነው የምታደርገው? ማደርገው ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያንን እኔም የራሴ ለማድረግ እጠራለሁ። ያንን ያወራለትን ነገር የራሴ ለማድረግ እጣጣራለሁ ሲል በራሱ እንደሚለፋ አይነት ይመስለንና ነው አይደለም። ያንን ሲያስረዳ ግን እንዲህ ይላል፣ ክርስቶስ ኢየሱስ እኔን የራሱ ያደረገበት መንገድ አለ። የራሱ ሆኛለሁ ብሎ ነው የሚጀምረው። የክርስቶስ ሆኛለሁ። እኔ ደግሞ ያንን ስለተቀበልኩኝ ያንን በመቀበሌ ምክንያት ክርስቶስ የኔ በመሆኑ ምክንያት የማደርገው ነገር አለ እያለ ነው። አሁን የምናወራው ምንድን ነው? ጸድቀናል ብለን የምንጀምረው መንገድ ነው ያለን። ስንጠየቅ ድናችኋል ወይም ደግሞ ለመዳን ነው የምትሰሩት ብንባል በድፍረት ልንናገር የሚገባው ነገር ድነናል ብለን ነው። ምክንያቱም መዳናችን እኛ ላይ ዲፔንዳንት ይሆን አይደለም። ክርስቶስ በመስቀል ላይ የሰራውን ስራ በማመን ብቻ የዘላለም ሕይወት እናገኛለን። ጸድቃችኋል ተብለን ስንጠየቅ እኔ እንጃ ብለን የምንመልሰው መልስ አይደለም። ምክንያቱም ጽድቅ ከኛ የህይወት ላይፍ ስታይል ወይም ከነገሮቻችን ጋር ዲፔንድ የሚያደርግ አይደለም። ጽድቅ ክርስቶስን በማመናችን በእግዚአብሔር ጸጋ ብቻ የምንቀበለው ነገር ነው። ነገር ግን ያ ጸድቀንበታል ድነንበታል የምንለው እምነትም ሆነ ጸጋ ዓለማዊ ምኞትን የሚያስግድ መልካምን ስራ የሚያስደርገን ነው። መልካም ስራ የድነት ምልክት ወይም የዳነ ሰው የሚያደርገው ነገር እንጂ ለመዳን የምናደርገው ነገር አይደለም። መልካም ሰርተን እንጸድቃለን ወይም እንድናለን አንልም። ግን ስለዳንን መልካም እንሰራለን ወይም ስለጸደቅን መልካምን እናደርጋለን እንላለን ማለት ነው። ሮሜ 8:30 ጎልደን ቼን ነው የሚባለው፣ ወርቃማው ሰንሰለት። የተያዘ ሰንሰለት ታውቃላችሁ? አንዱ በአንዱ ላይ የተሳሰረ ስለሆነ አንደኛውን ስትስቡት ሁሉንም ነው የምታገኙት። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ይሄ እያንዳንዱ ቼን አብሮ የሚያያዝ ነው። መታወቅም መጠራትም መጽደቅም መክበርም ከኛ ጋር ዲፔንድ የሚያደርግ አይደለም። እግዚአብሔር በፈቃዱ አውቆናል፣ ይጠራናል፣ ያጸድቀናል፣ ያከብረናል። ስለዚህ እግዚአብሔር ለዓለም ሁሉ ያለው ዓላማ በክርስቶስ ኢየሱስ ሰውን ሁሉ ማዳን፣ ከዛ በመንፈሱ ያንን ህይወት እንድንለማመድ ማድረግ ነው። የዳነውም ሆነ የጸደቅነው በእምነትና በእግዚአብሔር ጸጋ ብቻ ነው።
ነገር ግን ያ የዳንበት እምነትና ጸጋ መልካምን ስራ እንድንሰራ ያደርገናል። ያንን እንድናደርግ ያላስቻለን ጸጋም ሆነ እምነት ሊያድነን አይችልም፣ አላዳነንም። ስለዚህ ሁላችንም ስለ ድነትና ስለ ጽድቅ ስናስብ የክርስቶስን ስራ አስበን እንጂ የእኛን ስራ ወይም የእኛን ድርጊት አስበን ማድረግ የክርስቶስን የመስቀል ላይ ስራ ማቃለል ነው። ዛሬ ምናልባት ይህንን ያላወቃችሁ ያላመናችሁ በዚህ መንገድ ላይ የሌላችሁ ዛሬም እናንተ ሰርታችሁ እግዚአብሔር ጋር መድረስ እንደምትችሉ እናንተ ለእግዚአብሔር የሆነ ነገር አድርጋችሁ እግዚአብሔር ጋር መጠጋት እንደምትችሉ የምታስቡ የነበራችሁ ዛሬ ግን ክርስቶስ የሰራውን ስራ አምኜ የዘላለም ሕይወትን እንደማገኝ አሁን አምናለሁ የምትሉ ሰዎች ይህን ውሳኔ ለማድረግ ትክክለኛው ሰዓት አሁን ነው። ስለዚህ ክርስቶስ በመስቀል ላይ የሰራላችሁን ስራ በማመን የእግዚአብሔር ቤተሰቡ ነው። ከዛም በኋላ በዛ በተቀበላችሁት ጸጋ እግዚአብሔርን በመምሰል ዓለማዊ ምኞትን፣ ኃጢአትን፣ ክፋትን ጥላችሁ ክቡር በሆነው በዛው ጸጋ መልካሙን ስራ በማድረግ የክርስቶስን ባህሪ በምድር ላይ ያሳዩ። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። አሜን።